በአንድ ወቅትም አንድ ስፔሻላይዝድ ያደረገ ዶክተር በጣም ክፉኛ በሚታመሙ በድንገተኛና በከፍተኛ ጣር ክላስ ውስጥ ይከሰታል። ሁሉም በክላሱ ያሉ በሽተኞችም እባክህን ዶክተር ነፍሰን አድንልኝ፣ መሞቴ ነው፣ ስቃዬ በርትቷል እያሉ ጫጫታቸውን ለዶክተሩ ያሰማል። በዶክተሩ ፊት ላይም በጣም የተረጋጋና ኃላፊነት የተሞላበት ስሜት ይነበባል። በዚህም ጊዜ ዶክተር ከቻልኩኝ አክማችኋለሁ፣ ትድናላችሁ፣ ካልሆነም ግን የፈጣሪ ፍቃድ ይሆናል። ነገር ግን ከምትሰቃዩበት ከዚህ ህመም በላይ አደገኛውን በሽታ አሳውቃችኋለሁ በማለት ኃላፊነት በተሞላ መንፈስ ለሕክምና ራሱን እያዘጋጀ መልስም ይሰጣል። ታላቅ ቁጣም በክላሱ ሲሰፍን ሁሉም በሽተኞች ከዚህ የተሻለ ከዚህ የሚበልጥ የሚያሰቃይ ምን ህመም አለ በማለት ዶክተሩን ለመስማት ጆሮአቸውን በዶክተሩ ላይ ይተክላሉ። በዚህም ጊዜ ነበር ዶክተሩ በተረጋጋ መንፈስ በዓለማችን ላይ ክፉና ከባድ በሽታ ኃጢአት ነው፣ ምክንያቱም የዘላለምን ሞት ያስከትላል። ሁሉም በሽታ የሥጋ ሞት ነው የሚያስከትለው፣ ኃጢአት ግን አረመኔና አደገኛ በሽታ ነው ይላል። ታዲያ ምን ይሻላል ይላሉ በሽተኞቹ። ዶክተሩም የኃጢአት መድኃኒት አንድ ብቻ ነው፣ እርሱም የዛሬ 2000 ዓመት በሮም አደባባይ በወታደሮች እየተገረፈ ለኃጢአተኞች ነፍሱን ቤዛ አድርጎ የሰጠው ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስም ብታምኑ በእርግጥ ከኃጢአት ባርነትም ነፃ ትወጣላችሁ፣ ጽድቅንም ታገኛላችሁ እያለ የዘላለምን ሕይወት የሚያገኙበት የከበረ ምርጫን አቀረበላቸው። ዛሬም ወንድሞቼ እኔ እንደዚህ እላችኋለሁ፣ የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል። ከኃጢአት ትነጹ ዘንድ በኢየሱስ እመኑ፣ የጽድቅንም ሕይወት ተካፈሉ። የአብ ልጅ ኢየሱስ ለዘላለም ያድናል። ክፉ በሽታ ኃጢአት ነው። የኃጢአት መድኃኒት ግን ኢየሱስ ክርስቶስ ብቻ ነው። ወዳችኋለሁ። ኮፍሊንክ አርጉ። ዳግም እንድንገናኝ ፎሎ አርጉ። ጸጋና ሰላም ይብዛላችሁ። ሕይወታችሁና ዘመናችሁ ይባረክ። ሻሎም